ሙኒት አንድ ላይ ስለሆኑ ችግር የለውም። የምታየው አሁን ኮሜንቶችን አሳይሻለሁ። ሰባ ወይ ሳሪ፣ አረ ሳሪ ወይ ተጨርስ ሪሞ አለው። እሺ 74 ኮሜንት ነው ያለው። ላሳይሽ የአበሻን ጉድ ላሳይሽ እና እናንተ ዳኙን ሳሪና ሙኒት ዳኙን ስላሉ ለእናንተ ቤቱንም ሞዴሬተርም እናንተ የምትፈልጉትን ሰው እንሰጥና ከዛ ገብተው ወይ 250 ሺህ ብሩ ነው ወይ ደግሞ የስልክ አይፎኑን ነው የሚወስዱት። አይ አይፎኑን አልፈልግም እኔ ብሩ ነው የምፈልገው ያለ ሰው 250 ሺህ ብር መውሰድ ይችላል። አይ አይፎኑን ነው መውሰድ የምፈልገው ያለ ሰው ደግሞ አይፎኑን መውሰድ ይችላል። ኦኬ እንትኑ ኮሜንቱ የቅድሙ ምናምን ቀርቶ ነው ሪም ማሬ። አሁን ኮሜንቱን ብናሳያችሁ አይሻልም? ኮሜንቱን እናሳያችሁ እና ታዛቢዎች እናንተ ስለሆናችሁ አዩማ 1 ሚኒት ኮሜንቱ የታለ? ይሄ ነው ቪዲዮ። ይሄኛው ሁለተኛው ቪዲዮ ስለሆነ የገባው የሚያውቀው ይሄንን። እሺ ድምጽ ይጠፋና ይሄ እሺ የምታሳያችሁ ነገር አለ። ይኸው እንደምታዩ ህዝቤ 78,200 ኮሜንት አድርገዋል። 78,200 ኮሜንት አድርገዋል። ከዛ ኤማ እንዳለ ላይክ በላይክ ናቸው። የተወሰኑ ሰዎች ላይክ አልተደረግንም ያሉ ሰዎች አሉ። ግን እነሱን ለማውጣት በጣም ዲፊኮልት ነው፣ በጣም ዲፊኮልት ነው። እሺ እንደምታዩ ኢቨን በጣም አሁን ጄሪ የምታሳያችሁ ነገር አለ። እሺ አይሹ እንዳለ ላይክ ተደራርገዋል። እንዳለ ጄሪ አሳያቸው። አንቺ ደግሞ ያየሽው እናንተ ታዛቢ ናቸው አይደለ? እዚህ ጋር በትልቁ አገኘ ማኔ ሙኒት ሳራ ሁለቱንም እዩት። እውነት በጣም ከባድ ነገር ነው። ይሄ ልጅ ሙራድ ይባላል። ህመምተኛ ነው እንደምታዩት። ኦክሲጅን ማስክ አድርጎ ነው እንትን ያለው ኮመንት ላይ ያስቀመጠው። ውሸት እንዳይሆን ብዬ ደግሞ ቤቱ ገብቼ ከታች ጀምሮ እያየሁት ነበረ። ህመምተኛ ነው። አካውንትና ራሱን ነው ፎቶውን ነው ፖስት ያደረገው። አሁን ይሄ ልጅ ሳራ ቤት ወይም ሀቢባ ቤት ቢመጣ እያንዳንዳችን እንሰጠዋለን ከኪሳችን አውጥተን ማለት ነው። ግን ጉድዩ እዚህ ጋር ራሴን አሸንፍ ጉድዩ ቅድም እኔ ኮመንቱን ሳየው 1800 ሰው ላይክ አድርጎት ነበረ። አሁን ደግሞ 2134 ኮመንት አለው እንትን ላይክ አለው። ኮመንት ሪፕላይ ደግሞ ሲደራረጉ 2 ሰዎች ብሎክ አድርጊያቸዋለሁ። ፈጣሪ ፍረድባችሁን ብያቸዋለሁ። እውነት ለመናገር እርግማን መጥፎ ቢሆንም ግን ኮመንቱም እንደሚል ታውቂያለሽ ሙኒት ሳራ የሰማችሁኝ ነው አይደለ? ምን ይላል? ለምን ድፍት አይልም ይላል። ይድፋውም የሚሉ አሉ። ምን ማለት ነው? ማን ነው እንደዚህ እንድንጨካከን የፈቀደልን? መቼ ነው እንደዚህ ባለጌ የሆን ነው? ይሄ ልጅ እኔ ቢሰጠው በጣም ደስተኛ ነኝ። ታዛቢ ሆናችሁ ስለመጣችሁ ጉዱን እንድታዩ ነው። በጣም ነው የሚያሳዝነው። ምስኪን ልጅ ነው እንደምታዩት ነው። ወንድማችን ነው። ምንም ነገር ያለው ነገር የለም። ህመሙን ነው እንትን ያለው። ሰው ቤት ሄጄ ፊቴን አስገርፌ ከምለምን በኮመንት በላይክ ይሰጠኝ ብሎ ነው እንደዛ ያደረገው። ግን ያደረጉትን ነገር እዩት። 2132 ሰው ላይክ አድርጎታል። ይህ ክፋት ነው። አይዶን ነው። ከባድ ነው። ጀሪያ እንደ ኤክስፓንድ አድርገኝ። እኔ ወላሂ በቃ ይህንን ቻሌንጅ በምን ቀን ነው እንትን ያልኩትኝ ብያለሁ። ወላሂ በምን ቀን በምን አሳስቶኝ ነው ብያለሁ። ግን ኢትስ ኦኬ። ይሄ ቻሌንጅ ያ ማለት እንዳልተስማሙ ነው የምቆጥረው፣ እንዳልተስማሙ ነው ቤተሰብ የምቆጥረው። የእኔ ቤተሰቦችና እኔ ማድረግ ያለብኝን ለልጁ ማድረግ አይቀርም። ግን አሁን እናንተን የፈለግኳችሁ ሳርዬ እና ሙኒት ማለት ነው እናንተ የምታምናቸውን ሰዎች እኛ የእኛ ቤት ሞዴሬተሮች እንዳለ ተነስተዋል። ገብተው ቁጥር ይጥሩና ያ የደረሰው ሰው የፈለገውን ውሳኔ መወሰን ይችላል። እዚህ ያለው አብዛኛው ሰው እያለ ነው። ሪማውን ለምሳሌ እዚህ ጋር እንደ ቻሌንጅ ብናደርገው እሱንስ ይሰጠው አይሰጠው የሚል ቢሆን የምርም አሁን ልክ ጄሪ ያለችው ሀሳብ ነው። እኔ ቤት ቢመጣ ወይ ሰንበዲ ቤት ቢሄድ እንደውም ከዚህ በላይ ነው የሚዋጣለት። ተረድተሽኛ? የሚዋጣለት አንደኛ በእንደዚህ አይነት ሁኔታ ያለን ሰው ጂጅ ማድረግ ለምን አስፈለገ? በጣም የሚያስጠላው ፓርት እንደሆነ ይህንን በደንብ እንዲገነዘቡ ማወቅ መቻል አለበት። ሁለተኛ
ካላስ በክፋታቸው ምክንያት አየሹ፣ በክፋታቸው ምክንያት ግን ደግ ሰዎች እንዳሉ አውቀን ለሱ ቢሰጠው የሚለውን ነገር ብናስይዛቸው ምን ታስቢያለሽ? ሀሳብ ተቀብለን አዘ ቻሌንጅ ማለት ነው ሳርዬ። ይሄ እንደ ቻሌንጅ ስለሆነ ኦልሬዲ ተሰጥቷል ቻሌንጁ። ይህንን ቻሌንጅ ሰጠነው አልሰጠነው ይሄኛው እንትን የሚያደርገው 250 ሺህ ብር ነው። ገባሽ? ኦልሬዲ እኔ የተነጋገርኩት ነገር ስላለ ይሄኛው ቻሌንጅ ነው፣ እንደ ቻሌንጅ ይሰጣቸው። ገባሻል? ለእነሱ ይሰጣቸው። ለሰውየው ግን አማውንት መጠኑን የሚመጥንም እንትን እኛ በምናደርገው መንገድ እናደርጋለን። 250 ሺህ ብር ኦልሬዲ ለሰውየው ከመስጠት ወደኋላ አይልም። ገባሽ? ምልሽ ግን አዘ ቻሌንጅ ስለሆነ የተሰጠው እንደዚህ ብለው ይሄ እዚህ ያለው ማጆሪቲው ተስማምቶ ኦኬ ቢል፣ እንደዚህ አይነት ሰዎች ደግሞ ክፉ ሰዎች አሉ። ገባሽ? ልባቸው ጥቁር የሆነ ሰዎች አሉ። ቻሌንጅ ነው የተሰጠው፣ እኛ አይመለከተንም፣ እኛ ያገባን የሚሉ ሰዎች አሉ። ይሄንን ነገር ለማጥፋት ነው። ገባሻ? ይሄ ነገር እንዳይሆን ነው። እናንተ እኔ ኢቨን ሞዴሬተሮችን እየተሳደቡ ነበር ቀን ላይ እዛው ሊጠቃቀሙበት ነው ምናምን። ከዚህ በፊት 250 ሺህ ወጥቶ አንዋር ለሚባል ልጅ አይ ቲንክ ሙኒቷ ራሱ የሆነ ብር ሳሰጧት አትቀርም። ለሱ ልጅ 250 ሺህ ብሩን አስገብተንለታል። እኔ ቤቴ የሆነ ሀዲያ ምናምን ሲመጣ ኢቨን ሞዴሬተሮችን አላሰብም። እንደ ቻሌንጅ እኮ ልጁ ተሳትፏል። ቻሌንጅ አልተሳተፈም ማለት አይቻልም። አሁን እንዳሳየችሽ ኢቨን በላይክ ቢሆን ኖሮ ይበልጥ ነበረ። ተሳትፏል። ተሳትፎ አድርጎ ግን በጣም የሰውን ክፋት አይተንበታል። ስለዚህ ገብቶሻል። ምንም አለ ምንም ማንም ሰው እኮ ከማውራት ወደኋላ አይልም። እንደውም ቁጭ ብለው ከሚረዳ ይልቅ ይሄ ቻሌንጅ ቢሰጠው የበለጠ ስኬታማ ይሆናል። ምክንያቱም እዛ ጋር 2000 ምናምን ነው ጄሪ ላይክ ያደረጉት ምናምን መሰለኝ ሳምቲንግ። ያ ሁሉ ያፍራል። ምክንያቱም ቻሌንጁን ባይሳተፍ ጀስት ሰፖርት እናርገው ቢባል ኖሮ ኢትስ ኦኬ። ግን ቻሌንጁን ተሳትፏል። ምናልባት የሰውን ደግሞ አሁን እዚህ ጋር 8500 ሰው አለ። ጀስት የኔ ሀሳብ ነው። ሙኒት የምትልሽንም ተቀበል። እኔ እንዳልኩሽ ነው። አሁን ቻሌንጅ ስለሆነ ማለት ነው ሳርዬ፣ እንዲህ እናደርጋለን ብለን ይሄ እዚህ ጋር ያለው የተወሰነው ሰው ቢል ኦልሬዲ ቪዲዮን ያየው 1 ሚሊዮን ምናምን ሰው ነው። ገባሽ? አምልሽ ቻሌንጅ ነው። ቻሌንጁን ከንስለውት ምናምን ሊሉ ስለሚችሉ ይሄ የዚህን አማውንት ያም ሆነ ይሄ አልኩሽ እኮ እዚህ ላይ ቲክቶክ ላይ ባይመጣ እኔ አስተባብሬ ከዛ ውስጥ ተሰጠዋለሁ ለሰውየው። ገባሽ? አምልሽ የራሱን አማውንቱን የሚመጣውን ነገር ስለማውቀው እኔ ሚት ነቻሪ ከፍቼ ይችላል። ሚዩት ነሽ ሚኒት የሰጠሽው ቃል ስለሆነ ህዝቡ እንዲያረግሹም ከማውራት አያቆምም። አንቺ በቃልሽ ተገኝ